በትምህርት ቤቶች በሴቶች ላይ ዛቻና ማስፈራራ ጾታዊ ትንኮሶች በመምህራንና በተማሪዎች እንደሚፈጸም ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባደረገው ክትትል በተለያዩ ሀገሪቱ አካባቢዎች በተለይም በአማራና በኦሮሚያ ክልል በሚገኙ ትምህርት ቤቶች በሴቶች ላይ ዛቻ ማስፈራራትና ጾታዊ ትንኮሳ እንደሚፈጸም ማረጋገጡን ገልጿል። ይህ ድርጊት በመምህራን እንዲሁም በተማሪዎች እንደሚፈጸም ኮሚሽኑ ጠቅሷል። በተጨማሪም በጥቂት ትምህርት ቤቶች ህጻናት አካላዊና ስነ-ልቦናዊ ጉዳትን የሚያስከትሉ ቅጣቶች መኖራቸውና በተለይም በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት አካላት መካከል የተካሄዱ ባሉ ግጭቶች ምክንያት ተማሪዎች ስጋት ላይ መሆናቸውን ኢሰመኮ ገልጿል። ይህ ግኝት የተመለከተው ኢሰመኮ በአዲስ አበባ፣ አፋር፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለመምህራኖቹ ምቹ መሆናቸውንና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታን አስመልክቶ ባደረገው ክትትል ነው። በዚህም መሰረት ነሐሴ 27 ቀን 2017 ዓ.ም በግኝቶችና ምክረ ሐሳቦች ላይ በአዲስ አበባ ከባለድርሻ አካላት ጋር ውይይት አድርጓል። በአማራ ክልል ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የክልሉ ምክር ቤት ገለጸ። የአማራ ክልል የጸጥታ ምክር ቤት በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ ትኩረት ለመስራት እንደሚገባ አቅጣጫ ተቀምጧል ሲል አስታውቋል። የአማራ ክልል የጸጥታ ምክር ቤት የክልሉ የጸጥታ ሁኔታን በተመለከተ ትላንት መስከረም 5 ቀን 2018 ዓ.ም ግምገማ አድርጓል። በግምገማው የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው በሰጡት ማብራሪያ የክልሉ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። በጫካ የነበሩ ታጣቂዎች በሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆናቸውን የገለጹት ኃላፊው አክለው የሰላም አማራጭን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ህዝብ መካስ አለብን ብለው እየተመለሱ ናቸው ብለዋል። አያይዘውም የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙን ተናግረው ታጣቂዎቹ መልሶ ለመቋቋም እየተደረገ ያለውን ስራ ተጠናክሮ እንደሚቀጥልም አመላክቷል። በተጨማሪም በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ ትኩረት ሰጥቶ ለመስራት እንደሚገባ አቅጣጫ መቀመጡን ገልጸው የትምህርትና የልማት ስራዎችም ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ መነሳቱን ጠቁመዋል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል የሚደረገው በትጥቅ የታገዘ ግጭት ሰብአዊና ቁሳዊ ጉዳት በማስከተል ላይ እንደሚገኝ በተከታታይ መዘገባችን አይዘነጋም። በክልሉ እየተካሄደ ባለው ግጭት ምክንያት ከሚደርሰው ቁሳዊና ሰብአዊ ጉዳት በተጨማሪ ባለፉት 2 ዓመታት በሚሊዮኖች የሚቆጠሩ የክልሉ ተማሪዎች ወደ ትምህርት ገበታ አለመመለሳቸውን የክልሉ የትምህርት ቢሮ መረጃ ያሳያል። የመማር ማስተማሩ ሂደት የተቋረጡባቸው የክልሉ ቦታዎችም በርካታ ናቸው። ክልሉ በ2017 ዓ.ም ዘመን 70 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢያቅድም የተመዘገቡ ተማሪዎች ቁጥር 2.8 ሚሊዮን ብቻ መሆኑን በባህር ዳር ከተማ መጋቢት 15 ቀን 2017 ዓ.ም በተካሄደው የክልሉ የትምህርት ንቅናቄ መድረክ ላይ መገለጹ ይታወሳል። በተጨማሪም ባሳለፍነው ዓመት ህዳር ወር በክልሉ በሚገኙ የከፍተኛ ትምህርት ተቋማት ፎረም የሰብአዊ ምላሽ ስልት ለአማራ ክልል የትግበራ ጥሪ በሚል መሪ ሐሳብ ከዓለም አቀፍ የረድኤት ሰጪ ተቋማትና ከተለያዩ ባለድርሻ አካላት ጋር ባካሄዱት መድረክ ላይ በክልሉ ባለው የጸጥታ ችግር የተነሳ እየተከሰተ ያለውን አስከፊ ሁኔታ በተመለከተ ዝርዝር ሪፖርት ቀርቦ ነበር። በወቅቱ የፎረሙ ዋና ሰብሳቢ የሆኑት ታፈረ መላኩም የመክፈቻ ንግግር ባደረጉበት ወቅት እንዳስታወቁት በክልሉ በሚሊዮን የሚቆጠሩ ሰዎች በአስከፊ ስቃይ ውስጥ መሆናቸውን ገልጸዋል። በክልሉ እየተካሄደ ያለው ግጭት የጤና ተቋማትን ለከፍተኛ ውድመት መዳረጉን ጠቅሰው መድኃኒትን ጨምሮ መሰረታዊ የሕክምና ግብዓቶች እጥረት መፍጠሩን ሁኔታውን አስከፊ አድርጓል ሲሉ ተናግረዋል። በውይይት ላይ ንግግር ያደረጉት የጤና ጥበቃ ሚኒስቴር ዴኤታው አየለ ተሾመ በበኩላቸው ከ2012 ጀምሮ በግጭት ምክንያት 40 ሆስፒታሎችን ጨምሮ ከ450 በላይ የጤና ጣቢያዎች፣ 1800 በላይ የጤና ኬላዎች እንዲሁም ከ120 በላይ አምቡላንሶች ላይ ውድመት ማጋጠሙን ጠቁመዋል። የግጭት በጤና እና በስነ ምግብ አገልግሎት ላይ የሚያደርሰው ተጽዕኖ አስከፊ ነው ያሉት ሚኒስቴሩም አክለውም አፋጣኝ የሆነ ምላሽ ያስፈልገዋል ብለዋል። የውይይቱ ተሳታፊዎች ዓለም አቀፍ ማህበረሰብ በአማራ ክልል እየደረሰ ያለውን አስከፊ ቀውስ ቸል ማለቱን በመዳሰስ ለችግሩ አስቸኳይ የሆነ ምላሽ እንዲሰጥ እንዲሁም ለሁሉም ባለድርሻ አካላት የበኩሉን አስተዋጽኦ እንዲወጣ ጥሪ አቅርበዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ